ጥያቄ ቁጥር 351 ይህ ምልክት ምንን ይገልጻል? ሀ ቆመህ ቅድሚያ ስጥ፣ ለ ማለፍ ክልክል ነው፣ ሐመርኳ ምልክቱ ትክክል አይደለም፣ መ መቅደም የተከለከለ ነው፣ ሰ በሰው ኃይል ለሚንቀሳቀሱ ተሽከርካሪ ማለፍ ክልክል ነው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ ቆመህ ቅድሚያ ስጥ ነው። ጥያቄ ቁጥር 352 ይህ ምልክት ምንን ይገልጻል? ሀ የጋራዥ አገልግሎት መኖሩን የሚገልጽ፣ ለ የሊፍት አገልግሎት መኖሩን የሚገልጽ፣ ሐመርኳ የነዳጅ ማደያ አገልግሎት መኖሩን የሚገልጽ፣ መ ቀዝቃዛ መጠጦች መሸጫ መኖሩን የሚገልጽ፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኳ የነዳጅ ማደያ አገልግሎት መኖሩን የሚገልጽ ነው። ጥያቄ ቁጥር 353 ይህ ምልክት ምንን ይገልጻል? ሀ ከፊት ለፊት ለሚመጣ ተሽከርካሪ ቅድሚያ ስጥ፣ ለ ወደ ግራ ዞሮ መመለስ ክልክል ነው፣ ሐመርኳ ባለ ሁለት አቅጣጫ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር፣ መ መቅደም ክልክል ነው፣ ሰ ሀ እና መ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ ከፊት ለፊት ለሚመጣ ተሽከርካሪ ቅድሚያ ስጥ ነው። ጥያቄ ቁጥር 354 ይህ ምልክት ምንን ይገልጻል? ሀ ከፊት ለፊትህ ለሚመጣ ተሽከርካሪ ቅድሚያ ስጥ፣ ለ በመገናኛ መንገድ ላይ ለተላላፊዎች ቅድሚያ ስጥ፣ ሐመርኳ ይህ ምልክት ባለበት ቅድሚያ አለህ፣ መ ሀ እና ለ መልስ ይሆናሉ፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ በመገናኛ መንገድ ላይ ለተላላፊዎች ቅድሚያ ስጥ ነው። ጥያቄ ቁጥር 355 ይህ ምልክት ምንን ይገልጻል? ሀ ለአጭር ጊዜ ብቻ ማቆም የሚፈቀድ፣ ለ ማቆም ክልክል ነው የሚለው ትዕዛዝ መጨረሻ፣ ሐመርኳ ማቆሚያ መኖሩን የሚገልጽ፣ መ ሀ እና ሐመርኳ መልስ ናቸው፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኳ ማቆሚያ መኖሩን የሚገልጽ ነው። ጥያቄ ቁጥር 356 ይህ ምልክት ምንን ይገልጻል? ሀ ከፖሊስ ተሽከርካሪዎች በስተቀር ማለፍ ክልክል ነው፣ ለ ከፖሊስ ተሽከርካሪዎች በስተቀር ማቆም ክልክል ነው፣ ሐመርኳ የፖሊስ አባላት መኖሪያ ሰፈር መኖሩን የሚገልጽ፣ መ የፖሊስ አገልግሎት መስጫ መኖሩን የሚገልጽ፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ የፖሊስ አገልግሎት መስጫ መኖሩን የሚገልጽ ነው። ጥያቄ ቁጥር 357 ይህ ምልክት ምንን ይገልጻል? ሀ ለአደጋ ጊዜ አገልግሎት የሚሰጡ ተሽከርካሪዎች ሊያጋጥሙ ስለሚችል ተጠንቅቀህ አሽከርክር፣ ለ ለከባድ ካሚዮን ብቻ የተፈቀደ፣ ሐመርኳ የህዝብ አውቶቡሶች ስለሚያጋጥሙህ ተጠንቅቀህ አሽከርክር፣ መ ለከባድ ካሚዮኖች የተከለከለ፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ መልሱ የለም ነው። ጥያቄ ቁጥር 358 ይህ ምልክት ምንን ይገልጻል? ሀ በስተቀኝ በኩል እየሰፋ የሚሄድ መንገድ ስለሆነ ተጠንቅቀህ አሽከርክር፣ ለ
በስተቀኝ በኩል መጋቢ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ሐመርኋ ጠባብ ድልድይ ስለሚያጋጥምህ ተጠንቅቀህ አሽከርክር። መ በስተቀኝ በኩል እየጠበበ የሚሄድ መንገድ ስለሆነ ተጠንቅቀህ አሽከርክር። ሰ ባለ አንድ አቅጣጫ የነበረው መንገድ ለጊዜው በሁለቱም አቅጣጫ ስለተፈቀደ ተጠንቅቀህ አሽከርክር። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ በስተቀኝ በኩል እየጠበበ የሚሄድ መንገድ ስለሆነ ተጠንቅቀህ አሽከርክር። ጥያቄ ቁጥር 359 ይህ ምልክት ምንን ይገልጻል? ሀ ከፊት ለፊትህ የባቡር ሐዲድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ለ ከፊት ለፊት ተራራ የሚበዛበት መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ሐመርኋ የተበላሸ ወጣ ገባ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። መ መንገዱ በእድሳት ላይ ስለሆነ ማለፍ ክልክል ነው። ሰ ለእና ሐመርኋ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኋ የተበላሸ ወይንም ወጣ ገባ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ጥያቄ ቁጥር 360 ይህ ምልክት ምንን ይገልጻል? ሀ ወደፊት የሚወስደው መንገድ ለጊዜው ወደ ግራ በሚወስደው መንገድ ስለተቀየረ ተጠንቅቀህ አሽከርክር። ለ ወደ ቀኝ የሚገነጠል መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ሐመርኋ በስተግራ በኩል መጋቢ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። መ ወደ ግራ የሚገነጠል መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ሰ ወደ ግራ በኩል እየሰፋ የሚሄድ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ወደ ግራ የሚገነጠል መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ጥያቄ ቁጥር 361 ይህ ምልክት ምንን ይገልጻል? ሀ የትራፊክ አደባባይ ስለሚያጋጥምህ ተጠንቅቀህ አሽከርክር። ለ በመንገድህ በጥገና ላይ ያለ የኤሌክትሪክ መስመር ስላለ ተጠንቅቀህ አሽከርክር። ሐመርኋ የትራፊክ ምልክቶች ውስጥ የሚመደብ ወይም የማይገኝ መ በአካባቢው የምሽት መጠጥ ቤቶች ስለሚበዙ ከመሸ በኋላ በጥንቃቄ አሽከርክር። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ መልሱ የለም ነው። ጥያቄ ቁጥር 362 ይህ ምልክት ምንን ይገልጻል? ሀ ከባድ ካሚዮኖች ስለሚያጋጥምህ ተጠንቅቀህ አሽከርክር። ለ የአደጋ አገልግሎት ተሽከርካሪዎች ስለሚያጋጥሙህ ተጠንቅቀህ አሽከርክር። ሐመርኋ ለእሳት አደጋ መኪና ብቻ የተፈቀደ። መ ለአደጋ ጊዜ ብቻ ካልሆነ ተሽከርካሪ ማለፍ ክልክል ነው። ሰ ሁሉም መልስ አይደለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ የአደጋ አገልግሎት ተሽከርካሪዎች ስለሚያጋጥሙህ ተጠንቅቀህ አሽከርክር። ጥያቄ ቁጥር 363 በመንገድህ ይህ ምልክት ምንን ይገልጻል? ሀ በመንገድህ መስማት ወይም ማየት የተሳናቸው ሰዎች ስለሚያጋጥሙህ ተጠንቅቀህ አሽከርክር። ለ ሕፃናት አዛውንት የሚበዙበት አካባቢ ስለሆነ ተጠንቅቀህ አሽከርክር። ሐመርኋ በተለያዩ ስፖርታዊ ውድድሮች ላይ የሚገኙ ሰዎች ስለሚበዙበት ተጠንቅቀህ አሽከርክር። መ አስጊ ወይም አደገኛ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር።
ሰ ሁሉም መልስ ነው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ አስጊ ወይም አደገኛ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ጥያቄ ቁጥር 364 ይህ ምልክት ምንን ይገልጻል? ሀ ማቆም ክልክል ነው የሚለው ትዕዛዝ መጨረሻ። ለረጅም ሰዓት ማቆም የሚከለክል ሲሆን ሹፌሩ ሳይወርድ ሰው ማውረድም ሆነ መጫን ይችላል። ሐመርኳ ለረጅም ሆነ ለአጭር ጊዜ ማቆም በፍጹም የተከለከለ ነው። መ ከአውቶሞቢል ውጪ ለከባድ መኪና ማቆም የተከለከለ ነው። ሰ በሞተር በሚንቀሳቀሱ ተሽከርካሪዎች ማለፍ ክልክል ነው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኳ ለረጅምም ሆነ ለአጭር ጊዜ ማቆም በፍጹም የተከለከለ ነው። ጥያቄ ቁጥር 365 ይህ ምልክት ምንን ይገልጻል? ሀ ከበስተግራ ለሚመጣ ተሽከርካሪ ቅድሚያ ሳይሰጡ መዞር የተከለከለ ነው። ወደ ግራ መታጠፍ ክልክል ነው። ሐመርኳ ወደ ግራ ዞሮ ማቆም ክልክል ነው። መ ሁሉም መልስ ይሆናሉ። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ መልሱ የለም ነው። ጥያቄ ቁጥር 366 ይህ ምልክት ምንን ይገልጻል? ሀ ለረጅም ሰዓት ማቆም የሚከለክል ሲሆን ሹፌሩ ሳይወርድ ሰው መጫንም ሆነ ማውረድ ይችላል። ለረጅምም ሆነ ለአጭር ጊዜ በፍጹም መቆም የተከለከለ ነው። ሐመርኳ ለከባድ ካሚዮን ብቻ ማቆም ክልክል ነው። መ ሁሉም መልስ ይሆናል። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ ለረጅም ሰዓት ማቆም የሚከለክል ሲሆን ሹፌሩ ሳይወርድ ሰው መጫንም ሆነ ማውረድ ይችላል። ጥያቄ ቁጥር 367 ይህ ምልክት ምንን ይገልጻል? ሀ በስተቀኝ መታጠፍ የተከለከለ ነው። ዞሮ መመለስ ክልክል ነው የሚለው መጨረሻ። ሐመርኳ በስተቀኝ ዞሮ ማቆም ክልክል ነው። መ በስተቀኝ ዞሮ መመለስ ክልክል ነው። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ በስተቀኝ ዞሮ መመለስ ክልክል ነው። ጥያቄ ቁጥር 368 ይህ ምልክት ምንን ይገልጻል? ሀ ለአውቶሞቢል ሞተር ብስክሌትን መቅደም የተከለከለ ነው። ለሞተር ብስክሌት አውቶሞቢልን መቅደም የተከለከለ ነው። ሐመርኳ ማንኛውም በሞተር ኃይል የሚንቀሳቀስ ተሽከርካሪ መቅደም ክልክል ነው። መ ማንኛውም በሞተር ኃይል የሚንቀሳቀስ ተሽከርካሪ ማቆም ክልክል ነው። ሰ ማንኛውም በሞተር ኃይል የሚንቀሳቀስ ተሽከርካሪ ማለፍ ክልክል ነው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ ማንኛውም በሞተር ኃይል የሚንቀሳቀስ ተሽከርካሪ ማለፍ ክልክል ነው። ጥያቄ ቁጥር 369 ይህ ምልክት ምንን ይገልጻል? ሀ ከፍታው በምልክቱ ላይ ከተገለጸው በላይ የሆነ ተሽከርካሪ ማቆም የተከለከለ ነው። የጎን ስፋቱ በምልክቱ ላይ ካለው ሜትር በላይ የሆነ ተሽከርካሪ ማለፍ የተከለከለ ነው። ሐመርኳ ከፍታው በምልክቱ ላይ እንደተገለጸው ከ3 ሜትር በታች የሆነ ተሽከርካሪ ማለፍ ክልክል ነው። መ ሀ እና ለ መልስ ናቸው። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ መልሱ የለም ነው። ጥያቄ ቁጥር 370
ይህ ምልክት ምንን ይገልጻል? ሀ መንገዱ እየጠበበ ስለሚሄድ ተጠንቅቀህ አሽከርክር። ለ ቀስቱ በሚያመለክተው ፊት ለፊት ማለፍ ክልክል ነው። ሐመርኋ ቀስቱ በሚያመለክተው ፊት ለፊት ማቆም ክልክል ነው። መ ቀስቱ በሚያመለክተው ፊት ለፊት ብቻ አሽከርክር። ሰ ለእና ሐመርኋ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ቀስቱ በሚያመለክተው ፊት ለፊት ብቻ አሽከርክር። ጥያቄ ቁጥር 371 ይህ ምልክት ምንን ይገልጻል? ሀ የከተማ ክልል የፍጥነት ወሰን መጨረሻ። ለ ፍተሻ ስላለ ሳይፈተሹ ማለፍ ክልክል ነው። ሐመርኋ ምልክቱ በሚታይበት በኩል ማለፍ ክልክል ነው። መ ቆመህ ቅድሚያ ስጥ። ሰ ፍጥነትህን ቀንሰህ አሽከርክር። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኋ ምልክቱ በሚታይበት በኩል ማለፍ ክልክል ነው። ጥያቄ ቁጥር 372 ይህ ምልክት ምንን ይገልጻል? ሀ በመንገዱ ላይ የጉምሩክ ኬላ ስለሚያጋጥሙት ፍጥነትዎን በመቀነስ ይለፉ። ለ የጉምሩክ መቆጣጠሪያ ኬላ ስላለ ማለፍ ክልክል ነው። ሐመርኋ ጉምሩክ ስለሆነ ቆሞ ሳይፈተሹ ማለፍ ክልክል ነው። መ ሀ እና ሐመርኋ መልስ ይሆናሉ። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኋ ጉምሩክ ስለሆነ ቆሞ ሳይፈተሹ ማለፍ ክልክል ነው። ጥያቄ ቁጥር 373 ይህ ምልክት ምንን ይገልጻል? ሀ የሊፍት አገልግሎት መኖሩን የሚገልጽ። ለ ፍተሻ መኖሩን የሚገልጽ። ሐመርኋ የጽዳት ሰራተኞች መኖራቸውን የሚገልጽ። መ ሽንት ቤት መኖሩን የሚገልጽ። ሰ ሀ እና መ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ሽንት ቤት መኖሩን የሚገልጽ ነው። ጥያቄ ቁጥር 374 ይህ ምልክት ምንን ይገልጻል? ሀ በሞተር ኃይል ለሚንቀሳቀሱ ተሽከርካሪዎች እየተከለከለ ነው። ለ ለብስክሌት ማለፍ የተከለከለ ነው። ሐመርኋ ብስክሌትን ማቆም የተከለከለ ነው። መ ሁሉም መልስ ይሆናሉ። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ለብስክሌት ማለፍ የተከለከለ ነው። ጥያቄ ቁጥር 375 ይህ ምልክት ምንን ይገልጻል? ሀ ትምህርት ቤት መኖሩን የሚገልጽ። ለ የመጽሐፍት መሸጫ መደብር መኖሩን የሚገልጽ። ሐመርኋ የፖስታ አገልግሎት መኖሩን የሚገልጽ። መ የማጥኛ ወይም ላይብረሪ መኖሩን የሚገልጽ። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን የማጥኛ ወይም ላይብረሪ መኖሩን የሚገልጽ ነው። ቁጥር 376 ይህ ምልክት ምንን ይገልጻል? ሀ ጠባብ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ለ መንገዱ ወደ ግራና ቀኝ እንጂ ወደፊት ዝግ ስለሆነ ተጠንቅቀህ አሽከርክር። ሐመርኋ መንገዱ በስተግራና በስተቀኝ ስለሚከፈል ተጠንቅቀህ አሽከርክር። መ ሀ እና ሐመርኋ መልስ ናቸው። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ መልሱ የለም ነው። ጥያቄ ቁጥር 377 ይህ ምልክት ምንን ይገልጻል? ሀ ለአውቶሞቢሎች ማለፍ የተከለከለ ነው። ለ ለአውቶሞቢል ማስቀደም የተከለከለ ነው።
ሐመርኋ ለማንኛውም በሞተር ኃይል የሚንቀሳቀሱ ተሽከርካሪዎች ማለፍ ክልክል ነው። መ ለአውቶሞቢል መቅደም የተከለከለ ነው። ሰ በሁለቱም አቅጣጫ ማሽከርከር የተከለከለ ነው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ ለአውቶሞቢል መቅደም የተከለከለ ነው። ጥያቄ ቁጥር 378 ይህ ምልክት ምንን ይገልጻል? ሀ ሞተር ሳይክል ማቆም ክልክል ነው። ለ ሞተር ሳይክል እያሽከረከሩ ማለፍ ክልክል ነው። ሐመርኋ ከሞተር ሳይክል ውጪ ማንኛውም በሞተር የሚንቀሳቀስ ተሽከርካሪ ማለፍ ክልክል ነው። መ ሀ እና ለ መልስ ነው። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ሞተር ሳይክል እያሽከረከሩ ማለፍ ክልክል ነው። ጥያቄ ቁጥር 379 ይህ ምልክት ምንን ይገልጻል? ሀ በሁለት አቅጣጫ ብቻ እንድታሽከረክር የሚፈቅድ መንገድ ስለሆነ ተጠንቅቀህ አሽከርክር። ለ በሁለቱም አቅጣጫ የሚፈቅድ መንገድ ስለሆነ ተጠንቅቀህ አሽከርክር። ሐመርኋ ባለ አንድ አቅጣጫ የነበረው መንገድ በሁለቱም አቅጣጫ ለጊዜው ስለተፈቀደ ተጠንቅቀህ አሽከርክር። መ ሀ እና ለ መልስ ናቸው። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኋ በአንድ አቅጣጫ የነበረው መንገድ በሁለቱም አቅጣጫ ለጊዜው ስለተፈቀደ ተጠንቅቀህ አሽከርክር። ጥያቄ ቁጥር 380 ይህ ምልክት ምንን ይገልጻል? ሀ ጠቅላላ ክብደቱ ከ6 ቶን በታች የሆነ ተሽከርካሪ ማለፍ ክልክል ነው። ለ ጠቅላላ ከፍታው ከ6 ቶን በላይ የሆነ ተሽከርካሪ ማለፍ ክልክል ነው። ሐመርኋ ጠቅላላ ክብደቱ ከ6 ቶን በላይ የሆነ ተሽከርካሪ ማቆም ክልክል ነው። መ ለእና ሐመርኋ መልስ ናቸው። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ መልሱ የለም ነው። ቁጥር 381 ይህ ምልክት ምንን ይገልጻል? ሀ መቅደም የተከለከለ ነው። ለ ለአውቶሞቢል መቅደም የተከለከለ ነው። ሐመርኋ በሞተር ኃይል ለሚንቀሳቀሱ ተሽከርካሪዎች የተከለከለ ነው። መ መቅደም የተከለከለ ነው የሚለው ትዕዛዝ መጨረሻ። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መ መቅደም የተከለከለ ነው የሚለው ትዕዛዝ መጨረሻ። ጥያቄ ቁጥር 382 ይህ ምልክት ምንን ይገልጻል? ሀ ወደ ሆስፒታል ለሚገቡ አውቶሞቢሎች ብቻ ማለፍ የሚፈቅድ። ለ ከሆስፒታል ተጠቃሚዎች በስተቀር ማቆም ክልክል ነው። ሐመርኋ ለአምቡላንስ ብቻ ማቆም የሚፈቅድ። መ ሀ እና ለ መልስ ናቸው። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ መልሱ የለም ነው። ጥያቄ ቁጥር 383 ይህ ምልክት ምንን ይገልጻል? ሀ ወደ ቀኝ መታጠፍ ክልክል ነው። ለ በስተቀኝ በኩል መጋቢ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ሐመርኋ ቀስቱ እንደሚያመለክተው በስተቀኝ ብቻ አሽከርክር። መ ወደ ቀኝ የሚገነጠል መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኋ
ቀስቱ እንደሚያመለክተው በስተቀኝ ብቻ አሽከርክር። ጥያቄ ቁጥር 384 ይህ ምልክት ምንን ይገልጻል? ሀ ከፊት ለፊትህ አደገኛ መንገድ ስለሚያጋጥምህ የሚያስጠነቅቅ፣ ለ ፍጥነትህን እንድትቀንስ የሚያስጠነቅቅህ፣ ሐመርኋ ይህ ምልክት ባለበት ቅድሚያ አለህ፣ መ ይህ ምልክት ባለበት ቅድሚያ ስጥ፣ ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኋ ይህ ምልክት ባለበት ቅድሚያ አለህ። ጥያቄ ቁጥር 385 ይህ ምልክት ምንን ይገልጻል? ሀ በሁለት ተከፍሎ የነበረው መንገድ ባለ አንድ ስለሚሆን ተጠንቅቀህ አሽከርክር። ለ ባለ ሁለት አቅጣጫ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ሐመርኋ ቀስቱ እንደሚያመለክተው በሁለቱም በኩል አሽከርክር። መ እየጠበበ የሚሄድ መንገድ ስለሚያጋጥምህ ተጠንቅቀህ አሽከርክር። ሰ ሀ እና መ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኋ ቀስቱ እንደሚያመለክተው በሁለቱም በኩል አሽከርክር። ጥያቄ ቁጥር 386 ይህ ምልክት ምንን ይገልጻል? ሀ ለእግረኛ ማለፍ የተከለከለ ነው። ለ ለመንገድ ሰራተኞች ብቻ የሚፈቅድ፣ ሐመርኋ ለእግረኛ የሚንቀሳቀስን አውቶሞቢል ማቋረጥ የተከለከለ ነው። መ ሀ እና ሐመርኋ መልስ ናቸው። ሰ ሁሉም መልስ ይሆናል። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ ለእግረኛ ማለፍ የተከለከለ ነው። ጥያቄ ቁጥር 387 ይህ ምልክት ምንን ይገልጻል? ሀ የህንፃ መሳሪያ መሸጫ መደብር መኖሩን የሚገልጽ፣ ለ ምግብ ቤት መኖሩን የሚገልጽ፣ ሐመርኋ የጋራዥ አገልግሎት መኖሩን የሚገልጽ፣ መ የብረታ ብረት ማምረቻ መኖሩን የሚገልጽ፣ ሰ ሀ እና መ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኋ የጋራዥ አገልግሎት መኖሩን የሚገልጽ ነው። ጥያቄ ቁጥር 388 አንድ ባለ ሁለት አቅጣጫ መንገድ በተቆራረጠና ባልተቆራረጠ ወይም በድፍን ነጭ መስመር ለሁለት እኩል ሲከፈል እውነት ያልሆነው ሐሳብ የትኛው ነው? ሀ ባልተቆራረጠው ወይም በድፍኑ በኩል ሆነን ስናሽከረክር ወደ ኋላ ዞሮ መመለስ አይቻልም። ለ በተቆራረጠው በኩል ሆነን ስናሽከረክር ወደ ኋላ ዞሮ መመለስ ይቻላል። ሐመርኋ በተቆራረጠው በኩል ሆነን ስናሽከረክር ሌላን ተሽከርካሪ ለመቅደም መስመሮቹን ረግጦ ማለፍ አይቻልም። መ በተቆራረጠው መስመር በኩል ሆነን ስናሽከረክር ወደ ኋላ ዞሮ መመለስ ይቻላል። ሰ ሁሉም መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኋ በተቆራረጠው በኩል ሆነን ስናሽከረክር ሌላን ተሽከርካሪ ለመቅደም መስመሮቹን ረግጦ ማለፍ አይቻልም። ጥያቄ ቁጥር 389 አንድ ባለ ሁለት አቅጣጫ መንገድ ባልተቆራረጠና በነጭ በተሰራ በድፍን ነጭ መስመር በተሰራ ደሴት ለሁለት እኩል ሲከፈል እውነት ያልሆነው የትኛው ነው? ሀ የደሴት መስመሩን አቋርጦ ወደ ኋላ ዞሮ መመለስ አይቻልም። ለ የደሴት መስመሩን አቋርጦ ወደ ግራ ታጥፎ መሄድ አይቻልም። ሐመርኋ የደሴት መስመሩን አቋርጦ
ወደ ኋላ ዞሮ መመለስ ይቻላል። መ ዞሮ መመለስ ወይም መታጠፍ የፈለገ አሽከርካሪ ደሴቱን ሳይረግጥ በስተቀኝ አስፍቶ በመዞር መታጠፍ ይችላል። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ መርኳ የደሴት መስመሩን አቋርጦ ወደ ኋላ ዞሮ መመለስ ይችላል። ጥያቄ ቁጥር 390 አንድ ባለ አንድ አቅጣጫ መንገድ በተቆራረጠ መስመር በረድፍ ሲከፋፈል ከሚከተሉት እውነት ያልሆነው የትኛው ነው? ሀ የተቆራረጠውን መስመር አቋርጦ ረድፍ መለወጥ ይቻላል። ለ በጥንቃቄ ከፊት ያለን ተሽከርካሪ መስመሩን ረግጦ መቅደም ይችላል። ሐመርኋ ሌላ የሚከለክል ምልክት እስከሌለ ድረስ በስተግራ ወደ ኋላ ዞሮ መመለስ ይችላል። መ በስተግራና በስተቀኝ በኩል ታጥፎ መሄድ ይቻላል። ሰ መልሱ አልተሰጠም። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሐመርኋ ሌላ የሚከለክል ምልክት እስከሌለ ድረስ በስተግራ ወደ ኋላ ዞሮ መመለስ ይቻላል። ጥያቄ ቁጥር 391 ተሽከርካሪን መቅደም የሚቻለው የግራ ፍሬቻ በማብራት በቀኝ በኩል ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ሐሰት ነው። ጥያቄ ቁጥር 392 የተሽከርካሪ ጥሩምባ ወይም ክላክስ መጠቀም የሚገባን ሀ ለመቅደም ስንፈልግ ነው። ለ ከአቅም በላይ የሆነ የቴክኒክ ችግር ሲያጋጥምና በአደገኛ ጊዜ ነው። ሐመርኋ አንድን ተሽከርካሪን ለማየት በሚያዳግትበት ኩርባ ላይ ነው። መ ለሰላምታና ሰዎችን መጥራት ስንፈልግ ነው። ሰ ለእና ሐመርኋ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ ለእና ሐመርኋ መልስ ናቸው። ጥያቄ ቁጥር 393 የሃዛርድ መብራት በርቷል የምንለው ከፊት 2 ከኋላ 2 በአጠቃላይ አራቱም ፍሬቻዎች በአንድ ጊዜ እኩል ብልጭ ጥፍት እያሉ በሚበሩበት ጊዜ ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 394 የሃዛርድ መብራት ወይም የአደጋ ጊዜ መብራት የምንጠቀመው መቼ ነው? ሀ የመሪና የፍሬም ብልሽት ከቁጥጥር ውጭ በሚሆንበት ጊዜ ነው። ለ ተሽከርካሪያችን በድንገት ተበላሽቶ ሲቆም ነው። ሐመርኋ በሞገደኛና በክልፍልፍ አነዳድ ውስጥ ስንሆን ከኋላ ያለን ተሽከርካሪ ለማሳለፍ ነው። መ ለሰላምታ ወይንም ሌላን አሽከርካሪ ሰላም ለማለት ነው። ሰ ሀና ለ መልስ ናቸው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ ሀና ለ መልስ ናቸው። ጥያቄ ቁጥር 395 በባቡር ሐዲድ ማቋረጫ ሀ በ5 ሜትር ክልል ውስጥ ማርሽ መለዋወጥ አይቻልም። ለ በ10 ሜትር ክልል ውስጥ መቆም ክልክል ነው። ሐመርኋ በ30 ሜትር ክልል ውስጥ አቅጣጫ መለወጥ የተከለከለ ነው። መ በ27 ሜትር ክልል ውስጥ አቅጣጫ መለወጥ የተከለከለ ነው። ሰ ሁሉም መልስ ነው። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሰ ሁሉም መልስ ነው።
ጥያቄ ቁጥር 396 ትክክለኛ ሐሳብ ያልሆነው የትኛው ነው? ሀ ጠቅላላ ክብደቱ ከ3500 ኪሎ ግራም የሚበልጥ የንግድ ወይም የኪራይ ተሽከርካሪ የተፈቀደለት የከተማ ውስጥ ከፍተኛ ፍጥነት በሰዓት 40 ኪሎ ሜትር ነው። ለ ጠቅላላ ክብደቱ ከ7500 ኪሎ ግራም በላይ የሆነ ከባድ ካሚዮን ከነተሳቢው የከተማ አውቶቡስ ወይም የእርሻ መሳሪያዎች መንገዱ ግልጽና ተስማሚ ሲሆን በከተማ ውስጥ የተፈቀደው ፍጥነት 30 ኪሎ ሜትር ነው። ሐመርኋ ከከተማ ክልል ውጪ የቤት አውቶሞቢል በሁለተኛ ደረጃ መንገድ የተፈቀደው ፍጥነት በሰዓት 70 ኪሎ ሜትር ነው። መ ሁሉም መልስ ነው። ሰ መልሱ የለም። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ሰ መልሱ የለም ነው። ቁጥር 397 የትራፊክ አደጋ ሲባል ከትራፊክ ተሳታፊዎች በአንዱ ወይም በከፊል ወይም በሁሉም እንዲሁም ኢኮኖሚያዊ ጥቅም በሚያስገኙ ተንቀሳቃሽ ባልሆነ ነገሮች ላይ በተሽከርካሪ የተነሳ በአንድና በመንገድ አካባቢ የሚደርስ ጉዳትና አደጋ ማለት አይደለም። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ሐሰት ነው። ጥያቄ ቁጥር 398 የመንገድ ዳር ምልክቶች ዓላማቸው ለአሽከርካሪው አስቀድመው የመንገዱንና የአካባቢውን ሁኔታ መግለጽ ነው። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ሀ እውነት ነው። ጥያቄ ቁጥር 399 የሚያስገድዱ የመንገድ ዳር ምልክቶች ብዙውን ጊዜ ክበባቸው በቀይ ሜዳቸው በነጭ የሚያስተላልፉት መልእክት በጥቁር ሆነው ይገለጻሉ። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆነን ምርጫ ለ ሐሰት ነው። ጥያቄ ቁጥር 400 በመንገዱ አግድመት የሚሰመር የመንገድ ላይ መስመር የአሽከርካሪዎች ማስተላለፊያ በመባል ይታወቃል። ሀ እውነት፣ ለ ሐሰት። ለዚህ ጥያቄ ትክክለኛ መልስ የሚሆንን ምርጫ ለ ሐሰት ነው።